666 ብላውን እርግጠኛ ነኝ ማለት ነው። አሁን እዚያ ቴዎድሮስ አደባባይ ነው የሚባለው አይደል? አደባባዩ እዚያ ቆሜ 666 ብል የከተማው ሰው ይሰበሰባል። እንደው ቆይ ድረስ እንደው ቆይ ዓለም ሊድን ነው ከሚል አሁን ከሚል ሰባኪ ሊጠፋ ነው የሚለው ብዙ ሺህ ሰው ይሰማዋል። አይገርማችሁ? ጥፋት የሚናፍቃችሁ ለምንድን ነው? ኮምፒውተር 666 መሆኑ ተረጋገጠ። ማን ያረጋግጥ? ቆርቆሮ እንዴት ነው 666 የሚሆነው? እንደው አይደረስ እኮ ነው ይሄ። በሆነ ድንቁርና እኮ ቤት ሰርቶብናል በእውነቱ ማለት ነው። ስልክ 666 ነው። ማን ያለ? የለም እንደዚህ የሚል 666 ነው። እንዲያውም በቅርብ በተደረገ ጥናት ሊል ይችላል አንዱ ደግሞ ጅል ሆኖ ወደ ስልኩ ወደ ካሜራው አካባቢ 6 ንጥረ ነገሮች ተቀብረዋል። በጎን 6 በጎን በቀኝ 6 እኩል ይሆናል 666። ይሄ በጥናት የተረጋገጠ ቀመር ነው ይላል። አይ መከራ እንደው አይድረስ እኮ ነው በእውነቱ። 666 ቢኖር ባይኖር ብቻ አንተ ክርስቲያን ሁን ነው። 666 ቀርቶ 6 ኳትሪሊየን 6 ትሪሊየን መሆን ይችላል። አንተ ክርስቲያን ሁን ነው ቁም ነገሩ። አሁን ደግሞ በቅርብ መጥቶ የኤፍራጥስ ወንዝ እየደረቀ ነው፣ ዓለም ልታልፍ ቢደርቅ ምን ጨነቀ? እንክት ይበል። አንተ ክርስቲያን ነህ ወይ ነው ዋናው ቁም ነገር። የኤፍራጥስ ወንዝ እየደረቀ ስለሆነ ዓለም ሊያልፍ ነው። ቆይ ሰው ምን አይነት ብልጣብልጥ እንደሆነ ታውቃላችሁ? ስግብግብ፣ ተንኮለኛ፣ ራስ ወዳድ እኮ ነው። ያ ማለት ምን ማለት ነው? ዓለም ሊጠፋ ሲል ቶሎ ብለህ ልትዘገጃጅ፣ እስከዚያ ድረስ ክርስቶስን እየበደልክ ልትቀጥል ማለት ነው። የኤፍራጥስ ወንዝ ከደረቀ ሊጠፋ ነው ማለት ባይሆን ሰሞኑን እንግዲህ እንመለስ ወደ ቤተክርስቲያን ልንል ማለት ነው። በእውነቱ ማለት እግዚአብሔር እንደዚህ የብልጣብልጦች አምላክ አይደለም። በእውነቱ ማለት ያላደለውን ምስጢር እና 666 እንትን ሻንጣው 666 ነው። አልገዛውም። እንዲሁ እኮ አይደረስ እኮ ነው በእውነቱ ማለት እንትኑ 666 ነው። ቆይ ልንገራችሁ፣ የእናንተ የደም ስር 666 ነው። ቆራርጣችሁ ጣሉት ከፈለጋችሁ ማለት ነው። እንግዲህ ይሄን ማድረግ ነው ይቀር። ይሄ ድንቁርና ማለት ይሄ ነው ማለት ነው። የሰው ልጅ የደም ስሩ 666 ነው። 666 ነው። ትበላለህ፣ 6ቱ ይቀበላል፣ ይፈጫል፣ ጨጓራ ይፈጫል፣ ይደቃል። ከዛ በኋላ ምን ይደረጋል? ይጣራል። ይሄ አረቂ ሆን ማለት የአረቂ ማውጫ ታውቃላችሁ? ቅድም መምህር እኮ ጥሩ ነግረውናል። ስንቱን ኢንዱስትሪ እኮ ጠፍቷል ማለት ነው። አረቂ ጠጡ አላልኩም፣ ግን እንደው ትንሽ መቅመስ ኃጢአት አይደለም። እውነቴን ነው ማለት ነው። እግዚአብሔር የፈጠረው ፍጥረት የረከሰ አይደለም። እግዚአብሔርን ለማመስገን ያህል ግማሽ መቅመስ ነውር የለው፣ በደል አይደለም። አረቂ ድሮ እንዴት አድርገው እናቶቻችን እንደሚያነጥሩ ታውቃላችሁ? እንዴት አድርገው በቃ ድፍድፉን አስቀምጠው ከዛ በሸንበቆ አድርገው አጥልተው የጠለለውን ንጥረ ነገር አውጥተው አረቂ ያደርጋሉ ማለት ነው። አረቂ ስሙን ቀይሮ ውስኪ ተብሎ ሲመጣ $36,000 ይሸጣል ማለት ነው። ስሙን ለውጦ ሲመጣ ማለት ነው። ሰው እንዴት እንደሆነ አሁን የፈለግኩት ምን ይመስላችኋል? የምግብም አረቂ አለው። በልቶ ሲጨርስ የተጣራውን ምግብ የምትሉት በኦክስጅን የበለጸገውን የምትሉት እናንተ ማለት ነው። ያን ምን ያደርጋሉ? 6ቱ ይቀበላሉ፣ 6ቱ ለ60 ያቀብላሉ፣ 60 ለ600 የደም ስር ያሰራጫሉ። ከዚያ በኋላ ምን ይሆናል? ሰው ቁሞ ይሄዳል ማለት ነው። እንግዲህ 666 ካስጠላችሁ ይህም በጣጥሳችሁ መሞት ነው ማለት ነው። 666 የተባለው የሚመጣው ሐሳዊ መሲህ የሰው ልጅ ነው ለማለት ነው። ሌላ ምንም አይደለም። የሚመጣው ሐሳዊ መሲህ የውሸቱ ክርስቶስ፣ ውሸታሙ ክርስቶስ፣ ሐሰተኛው ክርስቶስ የሰው ልጅ ነው ለማለት ነው። የሰው ዘሩ 666 ያለው ነው። ስሙ ደግሞ መርምያኦስ የሚባለው ሲቀመር 666 ይባላል። ስሙ እንደዚያ ነው። እንደገና ደግሞ የሰው ዘር ነው፣ መልአክ አይደለም፣ ሌላ አይደለም ለማለት ነው እንጂ ኮምፒውተሩ ምኑ ክትባቱ ክኒኑ 666 ነው። ይገርማል እኮ። ቆይ እንደውም ጳጳሱ 666 መሆናቸው ተረጋገጠ። ምናቸው ነው 666?
እንደው ነውር ነው እንድታሰው ፓትርያርኩ እንትን ከመስቀላቸው 666 አለ ይህንን ሁሉ